ውድ ተመልካቾቻችን አሁን የደረሰን ዜና አለ። ቅድሚያ ከውጭ ሀገር ዜና እንጀምራለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን አሁንም ተጨማሪ ጊዜ ሰጥቻለሁ በማለት ነገር ግን ኢራናውያን ሲመልሱ የአሜሪካ የማስመሰል ደረጃ እጅግ ትልቅ ነው ብለዋል። እንደሚታወቀው በእስራኤል ኢራን መደብደቧን ተከትሎ የተለያዩ አስተያየቶች እየተሰጡ ይገኛሉ። እንደሚታወቀው የኢራን ኒኩለር ፋሲሊቲ እንደጋዩ ይነገራል። ሙሉ ለሙሉ ይውደሙ አይውደሙ የሚለው የተጣራ መረጃ ያወጣ የለም። አብዛኞቹ እንደሚሉት ኒኩለር ፋሲሊቲዎቹ መሬት ውስጥ ተቀብረው እንደሚገኙና ይሄ ኒኩለር ፋሲሊቲዎቹ ከፍተኛ ራዲዬሽን ስላለው ብዙ ነገር ሊጎዳ ይችላል፣ ከመጠቀም እጅግ ከፍተኛ ውድመት ሊያስከትል ይችላል ብለው እየተነገረ ይገኛል። እንደሚታወቀው ኒኩለር በአንዴ ዓለምን ለማጥፋት ያለ ኃይል ያለው ትልቅ የማብላያ ተቋም ነው። ይሄ ዩራኒየም እንግዲህ ከበለጸገ ወደ 90% ካደገ ዩራኒየም ዓለም ላይ እጅግ አስፈሪ የሚሆነውን ኃይል ያከማቸ ነው። ይሄ ኒኩለር ቦምብ እንደሚታወቀው በዓለማችን ላይ 6 ሀገራት በተጨማሪ ኢራናውያን ኒኩለር ያስፈልገናል ብለው በኖርዝ ኮሪያም ጨምሮ ኒኩለር ያስፈልገናል ብለው እየተናገሩ ነው። ውድ ተመልካቾቻችን በዚህ ዙሪያ ተጨማሪ ዜና ሲኖሩ የምንዘግብላችሁ ይሆናል። በሌላኛው ዜና የራሺያው ፕሬዝዳንት ፑቲን በሁለቱም ሀገር መካከል የሚገኘውን ግንኙነት ለማጠናከርና ውይይቱን በዲፕሎማሲያዊ ለመፍታት ጥረት እያደረጉ እንደሆነ ምንጮቻችን ገልጸዋል። ሲናገሩም ፑቲን ከቤንጃሚንም ጨምሮ ከኢራኑ ፕሬዝዳንትም ጋር ተወያይተው በዲፕሎማሲያዊ መፍትሄ እንዲከሰት የፑቲን ፕሬዝዳንት ጥረት ማድረጋቸው ይታወቃል። ውድ ተመልካቾቻችን የተጨማሪ መረጃዎች ሲኖሩ የምንዘግብላችሁ ይሆናል።